ሊያውቅ ይፈልገው የሚገርም የሱን ድምጽ ስማ በቅርብ ያለና የማቆሱስም ድሮም መስሎ ይሰማኛል አሁን መለፍለፉን ተይና አለቃ ስራናታ እንድታጣሪያሎች ነበር አይደል ምን አገኘሽ አይ ከሱ መረጃ ማግኘት በጣም ከባድ ነገር ነው እንኳን እኔ ላወጣው እሱ ራሱ በገባ በወጣ ቁጥር ማን ነው እንደዚህ ያደረገሽ ምናምን እያለ መቀመጫ ሰጥቶኛል ቆይ ለምንድን ነው ዛሬ ቤት ይዋል መቼስ አንቺ አስችሎሽ ለምን ምን አይነት ሳትይው አልቀረሽም ማለት ማን ነው ናታን ከቤት ሳይወጣ ነው ያለው እኔ ራሱ ጠዋት ስነሳ ላየሁትም ከቤት ሳይወጣም አልነበረም እኔ አለምንም ናታን እናንተ ሸወዳችሁ ስሚ ጣትሽን እንደዚህ የነቀል ነው ማስረከብ የነበረብሽ ነቃ ናታን ስለወሰደው ጠላቶችሽ እኛ ሳንሆን እነሱ ናቸው ትኩረትሽን በሙሉ እሱ ላይ ብታደርግ ይሻልሻል ስማ ናታን ያንን ጽል ሊወስድ አይችልም በስፍራው ደግሞ እዛ ሁሉ ሰው ጥበቃ የነበረን ቃል ሊወስድ አይችልም የምሬን ነው እያወራን ያለ ነው ስለኛ ናታን ከሆነ ናታን እንደዛ ሊያደርግ አይችልም በፍጹም እሱ እናንተ ታውቁትም ማለት ነው አዎ ወይዘሮ ሉሊት ነቂ ናታን አሁን አንቺ እንደምታውቂው ፈሪና ደካማ አይደለም ከኛ በላይ ያለን ድርጅት እያስተዳደረ ያለ ሰው ነው በቢዝነስ ስሙ ናይፍ ይባላል ናይፍ ገባሽ የሱን ትክክለኛው ማንነት ለኛ ታዩና ከጀርባ ማን እንዳለ አጣሪ እውነት ግን ቆይ ናታን ካለቃ የበለጠ ኃይል ያለው ሰው ነው አይ አሁን ነው የናቁት ያደርጋል ራቁት የሚባለው አረ በጣም ይገርማል ምንድነው መቀባጠሪው